ቦዛ ከሚሸጠው ሰፈር ልቤ እንዴት ብሎ ይደር በርሬ ልምጣ በርሬ ናፍቆትሽ መች ያስቀምጣል ውዷ ጠላዬ ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ እንደምንቆያችሁ ዛሬም ተመልሻለሁ በዛሬ ቪዲዮቻችንም እጅግ ምርጥ ቪዲዮችን ይዤላችኋለሁ እነሱ ላይ ሪአክት ያደርገን አብረን ቆይታ እናደርጋለን ሐሳብ አስተያየቶቻችንን እንሰጣለን እኔ ከዚህ በቀጥታ ለእናንተ ሐሳቤን አደርሳለሁ እናንተ ደግሞ ኮሜንት መስጫው ላይ ሐሳባችሁን ታስቀምጣላችሁ እንደተለመደው ቪዲዮ ላይክ ማድረግ እንዳትረሱ ቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን ፕሊዝ ላይክ አድርጉ ቪዲዮ መጨረሻ ድረስ የትም እንዳለ እሺ ሰላም ሩም ይኖራል አለ ሩም መታወቂያ ኦኬ መንጃ ፍቃድ ነው አዎ ባትነዳበት እንኳን እስኪ ከካበት ወጪና እስከሚዝቆ ነው ሂሳብ አንድ ሺህ ነው አይደለም 2000 እኮ ገባኩ ምን ማለት ነው መንግስት 5% ተጨማሪ ሴት ታክስ እንዴ ለምንኛ በገዛ እንትናችን ለምዶ መንግስት ምን አገባው የት ሄደንሽኛ ከላይ የመጣ አሰራር ነው የት ሄደን እንደሰትሽኛ የኔ ምን አባቀላሉ ያቆምኩትን ያውን ግንብጥብስ ትላለህ አንተ ያሳስራል 30 ሺህ ብር ነው መቀበል እኔ ከትላንት ወዲያ እኮ ተጠቅም ያለው እዚህ ቤት ደንበኛ እኮ ነኝ አሁን ትሰማኛለህ 2000 ብር ከፍለህ ትገባለህ አገባም እንዴ ነው 2000 ብር አዎ ይቅር ሂጂ በቃ ወደ ቤትሽ እባክሽ አልፈልግም አንተ መታወቂያ ይቅር ቤቴ እንትን እላለሁ አንድ ወንድ ካንቺ ጋር ለመሆን በወር ስንት ብር መስራት አለበት እኔ ሚሊዮን እስከ 10 ሚሊዮን በወር ያ 2 ሚሊዮን የሚገባኝ ሀብታም ስለሆነ 2 ሚሊዮን ማክሲመም 2 ሚሊዮን ሞች 1 ሚሊዮን ፈለግሽ እንደና ታፈርስ ሆነልሽ እኔ ሌላ ምንም አልፈልግም 1 ሚሊዮን ስንት ዜሮ እንዳለው እንደው ጥፈሽ አሳይኝ 1 ሚሊዮን ለዚህ ጋቢና ለዚህ ፊት አንቺኛ ባፈርስ ጅርና ፈሪ ጭራሽ ሚሊዮን ታያለሽ ሚሊዮን እኮ እኔና በዚህ ሰዓት የክልል በጀት እኮ ነው እንዴ አባትሽ በደጉ ጊዜ ሰርታ ለመጣው ሚሊዮን ይሄ ወጣት በዚህ ኢኮኖሚ ከታባሽ ያጣል አንቺስ ጅርና ፈሪ በዚህ ጋቢና 2 ሚሊዮን እንዴ እኔና በ2 ሚሊዮን ምን ትዳር ነው እንጆ ነው የምናቋቁመው እኔ እኮ የተሻለ ነገር አትመኛል አልኩ ሁሉም ሰው የተሻለ ነገር ይመኛል ግን እንደዚህ አይነት ብር ስጠይቁ እኔ ሳቅርቦቴ ሰፕላይ ምንድነው ይባላል አቅርቦቴ ምንድነው ጋቢናዬ እስከምን ድረስ ነው ምን ያህል ለዚህ ፊት ይገባዋል የሚለው ነገር ባማከለ መልኩ አንቺ አሁን ጥቁር 2 ሚሊዮን ያልሽው ልጅ እንደ ይቅርታ አድርግልኝ እኔና ያለዩ ማነር የጋና ክልስ ነው የምትመስዩ በእውነት እንደተለመደ ይቶች በቃ ደጋግሜ ተናገርኩ ምን ይዛችሁ በሚሊዮን እንደምትጠይቁ ይሄ እንኳን ለቪዲዮ ተብሎ ነው አንዳንዴ ምን አለው መብታችሁ ነው እኔ መብታችሁ ነው ግን ያው እስቲ በበር ብቻ የሚያስብ አይምሮ ባይኖረን ቢያስ እሺ ጋሽቲኮ ምን ተፈጥሮ ነው እስቲ ንገሪ ማማዬ እስቲ ሳቀና ለቅሶ ማን ነው ጃፒ ነው ምንድን ነው የሆነችው ሞዴሬተር የለኝም እንዴት ላስገባኛል ጋሽቲኮ ወይ ማልታዲሽ አረላሽ ጎዳ እንዴ ኒውሮሚኛ አርድና ታውቂዋለሽ ላሽ ጎዳው ማዲሽ ሙጫ ኢልማ ፋታ ቢትም ጀዲኒ ማታዲ የገባት ያገሯ ቋንቋ ጃፊ ተረዳት ካሽታ ማላባቱ ነው ሲያስለቅስሽ ነበር ሙጫ ፊልክልኪ ማሊኒ ተመቻት ማለት እንዴ እኛ እኮ እንዲህ ነን አንዴ ነው የሰው ልጅ ወደ ደስታ መንቀየር በረድኮ ጃፒን አስገቢ በእናትሽ እሱ ነው ና ብሎ ያስገባኝ ቃረችን ልጅ የሆነ ነገር በዳት አለ ስንደረደር መጣሁኝ አስገቢ ሙጫ ፊልክልኪ አንቺማ እንዲህ እንዳትሆኝብን እንዴ ምን ሆነሽ ነው እንጥሻለን ስንት ገና ለተስፋ ምን ተብቀውንም ባፍሰሰሽ አራኪሎ እዚህ ቁጭ ብላ 4 ኪሎ ከሀዘን ወደ ደስታ ብለሽ ፖስችው ምን ተፈጥሮ ነው እስቲ ምን ናፈቅንሽ ምንድነው ትዝታ ናፈቅናት በቃ ሰሞኑን ጣል አረግናት ገባ አለን እኮ አንሄድብሽም ካሞን ሌዲ ጃፊ አውቀ ተደሳ ጃፊ በእናትህ ሙጫ ከሽቲ
ላሽ ጎዳ ምን ላሽ ጎዳ እሷ እኮ አዝናለች ደብሯታል እኮ እያነቡስ ክስታ ጃቢ አታስለቅሳት ነው ትንሽ ሰዋሊ ቤት አረጋል ጃቢ ከዛ ደግሞ አለ አይኔ አስለቅሳት ኖ ግን ቀሽ አባብስባል አርላ እኔ ራሴ እኮ ከታች እኮ እሺ ንገረን ምንድነው ትዝታው ፍቅር እንዴ ኖ ተቀየረች አንድ ደቂቃ እንዴ በዘፋኙ አልቅሳ በጦረኛው አልቅሳ ካሽቲኮ ላሽ ጎዳ ማልታቲ ሙጫት አዲሱ ጫማ ማነው ሰረቀ አዲሱ አለሚቱ ያተደሽ ወጣቱ ባርባሬል እትጋዛ ባርባሬ ለመግዛት የሁሉ ሰዓት ማን ፈቅዶላት ኢሹም እርሾ ለቂጣ እርሾ ለዳቦ እርሾ ሰሚ ቀሽት መነጽር አስለቅሳት አንተ ደግሞ ቆይ ምንድነው የሆንሽው እስቲ ንገሪኝ እንዴ አንጀቴ ይቆስላል እንዴ ስማ ግን ታለቅሳታል ጅቦ ስታሳዝን እኮ በቃ ወይኔ አንጀት ስትበላ አዳምጣት እስቲ ጅቦ አዳምጣት እሺ አስለቅሳት በኋላ እናስቃታለን አይኔን እያለች ነው ስጋውራ ሞራን የበላ ኢትዮጵያ ብሄድ እንኳን ሬሳ ሳጥን እንትን የለውም መቃብር የለውም ጅቦ የሆነ ግን ነገርማ ተፈጥሯል መሰለኝ ግን የሆነ ውስጧን በቃ አይደል የማታወጣው ነገር አለ ውስጧ በቃ የግር በቃ የሆድ እሳት ሆኖባታል ገባ በቃ ተወርቷ አባቶች ልጆቻችሁ ጥላችሁ አትሞቱ ነው አይ ትክክል ኖ ቀሽቲ አሁን ዛሬ እንትን ነው እንትን አንሳበው ቡላላ አንሳበው ቡላላ የታል ዛሬ እንትን ነው ታውቃለህ አይደል ጅቦ ዛሬ በዓል ነው ዛሬ በዓል ነው በኋላ እንትን ቡላላ የታለ አለሚቱ በእናቱ በአባቱ ጫማ ቁጥሪን ይጋሪ እንቃስ ፈለገ ይገዛል ሻል ሱሪ እንልካለ አካሻማ ካሽቲ ሲኮሪ አስጋላ ጅርታ የኔቂ ማሚ ሳቀች በቃ ይሳቀች አሁን ደግሞ ጃፊ ያስለቅሳት እኔ የገረመኝ ቲያትር ቤት ተከፈተ ቲክቶክ ላይ ቀጥታ ላይቭ ላይ አንዴ ለቅሶ አንዴ ሳቅ ኧረ ተው ኧረ ቲያትር ይመቻችሁ ምንድን ነው ኧረ ሰው ወዴት ነው የምንሄደው ንገረኝ ኧረ ንገረው ምን አይነት ጉድ ውስጥ ነው የገባሁት ዛሬ አቁመው እዚህ ጋር አቁመው እንዴ ተመስገን ደረስን አልደረስንም እዚህ ጋር አይደለም ንዳው ወደፊት እዚህ ጋር አይደለም ንዳው ጠላት እየተከታተልክ ነው እንዴ ኧረ ሰውዬ ንገረኝ ወዴት ነው የምንሄደው እንዴ ነዳጅም እኮ እየጨረስን ነው ቆጥቡ ተብለናል ጌታው የዛሬን ብቻ ወጥ አሁን እዚህ ጋር አቁመው ደረስን አይ ቅጀት ላይ ነው እዚህ ጋር አይደለም ንዳው ወደፊት ንዳው ኧረ አልሄድም አልበዛም እንዴ የት እንደምንሄድ ካልነገርከኝ አልሄድም አታፍጥጥ ምንድነው የምንፈራ መስሎና የምታፈጥጥ ለማፍጠጥ እኛም የተሻለ አይን አለን እሺ ይሄው ጎለጉልልኝ ቤት ግራ ገብቶኝ እኮ ይጨንቀኛል አይዞ የት እንደምሄድ እንኳን አላውቅም ዝም ብዬ ነው የገባሁት ከጭንቀት የሚገላግል ቆንጆ ቦታ ልወስድ ይችላል ተው ጴንጤ ሹፌር ከሰው ጋራ ሲጣላ ቢላይክ እሺ ጴንጤው ሹፌር እንየው
አንተ ጌታ ዘመንን ብርክ አቤት አቤት አታውጣ እንጂ እናት ጌታ ብርክ አድርግልህ አንተ ጌታ ብርክ መጠጥ ጠጣለሁ ሁሌ ስትናፍቀኝ ሲይዘኝ ሐሳቧ ወይ ዝምቧ አንገቴ ላይ ምን ትሰራለች? ምን እሷ እኮ ቆሻሻ ላይ አጠፋም። አዎ ሞቻለሁ። እኔ የምልህ ግን አትጸጸትም? አያቴ ለምንድን ነው የምትጸጸተው ልጅ? ያንተ ኩጆች ከዚህ እስከዛ ድንጋይ ወርውሮ ቦታ በሚይዙበት ዘመን አንተ ጥሬ ስጋ ስበላ ጠጅ እየጠጣ ሴት ስታሽኮረምም አትጸጸትም? እና ምን ላድርግ? እኛ እንደዚህ አሁን የአንተ የልጅ ልጆች እንደዚህ ወይ አሁን እኮ አንተ ልጅ ሆነህ ነው እንጂ እዛኔ እኮ ጫካ ነው እኮ እኔ ጫካ ቦታ አጥራለሁ ብዬ ነው ጅብ ብላኝ እንደ ልጅ አንተ ወንድ አይደለ እንዴ? እንዴ ሲጀመር ታሪክን ሰምቻለሁ። ሰፈር ውስጥ ሴት ስታሽኮረምም እንደምትውል ነግራኛለች። ታዲያ ምን ላድርግ? ቦታ አትይዝም። ሻባላ ነበርኳት አይደል? በ5 ብር በ20 ብር ምናምን እኮ ነው እኮ ቦታ የሚያዘው በዛ ዘመን። በ5 ብር አንተማ የዛኔ ጫካ ውስጥ በ5 ብር እኔ ቦታ ከሚይዝ አንተ ምን የመሰለውን ዳሽኑን ይዤ አመታልኩ። ኧረ በእናትህ ኧረ ተጸጸት፣ ንስሐ ግባ። ማን እንዴ ይሄኔ እኮ ግዛት የሚያክል ቦታ ነበረን እኮ እኛ። ግዛት አይደል? እኔ ሰው ግን አንተ ግን ቆይ ምን ማለት እኔ ምንድነው? ቆይ አንተ አሁን ራሱ እኮ ገና ውስጥ እኮ ገና ያላለቀ ፍንዳታ ዱርዬ ሰውዬ እኮ እንደውም ልንገርህ እኔ አትመቸኝ ማያቴም አይደለም እኔ ራሱ አልፈልግም። ቸስታ ልጅ ነው ያልወደም ሲጀመር ትጦረኛለህ ብዬ ሳስብ አባት አልጦረኛ አንተ አልጦረኝ ዞር ችጋራ በቃ የፈሰሰ ውሃ አይታፈስም። ማያትህንማ መካድ የለብህም ለንብረት ብለህ። ሲያጌጡ ይመላለጡ በእንግሊዝኛ ምንድን ነው? you are beautiful ሰይፉ ፋንታም። ጥርስ የሌለው ውሻ ዝም ብሎ ይጫዋል። በእንግሊዝኛ በልልኝ እስኪ። ኖ ዴንታል ዶግ ኤቭሪ ታይም ዩኒ ማኛ እንዴ የቆጡን አወርድ ብላ የብብቷን ጣለች በእንግሊዝኛ። ዳውንሎዲንግ ፍሎር ድሮፒንግ ሾልደር። አቤት 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 አቤት። ሄሎ ያጠፋ ሰው ይቅርታ ከረፈደ ደወልኩኝ። አረ ችግር የለውም። በሰላም ነው አይደል? በሰላም ነው። የባለፈው ጨረታ እኮ አሁን ደውሎ ተሳክቷል አሉኝ። በእውነት እንኳን ደስ አለ። አመሰግናለሁ። ምን መሰለህ አሁን ላይ እኔ ጋር ገንዘብ ስለሌለ ከአንተ አንድ 4 ሚሊዮን 5 ሚሊዮን ለመውሰድ ነበረ። ምንም ችግር የለውም። እንኳንም አንተ ተሳካለ። እኔ እሰጥሃለሁ። አመሰግናለሁ። ደግሞ ባለፈው ምሳ የበላንበትንም ወደ 60 ሺህ ብር አካባቢ አረሳሳኝ። ረሳሁት። ጥቂት ገንዘብ እኮ ይረሳል። ለዛ ነው። ጥቂት ሆነች። ብሩን አስገባልኝ። ሳምንት ባቆየው ነው ይሄኛውን አላቆየው መልሰህ። አትጨናነቅ። ሄሎ ምንድን ነው? እንዴት ነው? ባለፈው እኮ ያለብህን ብር እንድትልክልኝ ነበረ። ያለብህን? የምን ብር? ረሳኸው እንዴ? ባለፈው እርጥብ በልተን ካሽ የለኝም አላልከኝም? እኔ ያልከፈልኩም 400 ብር 200 አንተ ላይ 200 እኔ። አቤት ደግመህ ደወልክ? ተቋረጠ መሰለኝ ኔትወርክ። ሙሉንም ባትልክልኝ እኮ ችግር የለውም። ያው ካሉኝ ሰዎች ላይ ከሁሉም እየተቀበልኩ ስለሆነ 40-35 ብር ራሱ ካላክ 40-30 ቦታ ያቆራርጥ እንዴ ለማኝ ነው እንዴ ዝም ብለህ። ሃይ እንዴት አመሻችሁ? ከመሸ መጣሁኝ። ይሄ ቪዲዮ በጣም አስፈላጊ ስለሆነ ሪፖስትም ኮፒ ሊንክ ማድርጉት። እዚህ ጋር ከላይ ማስቀምጥላችሁ አካውንት እኔን ብሎክ አድርገውኛል። አሁን ግን የኔን ቪዲዮ ከልጄ ጋር ያሉኝን ቪዲዮዎች እየወሰዱ እኔ ከታች ካፕሽን ላይ የሚጽፉት እነሱን በውስጥ ኮንታክት እንዲያረጓቸው እና እኔ ልጅ መውለድ እምቢ ብሎኝ በመርጌታ እንደወለድኩኝና ያው እንደ ምስክርነት እና በውስጥ ኮንታክት እንዲያደርጓቸው ነው እኔ እንደሆንኩ አድርገው ነው እየጻፉ ያሉትና መጀመሪያ ከሲሪየስ አልወሰድኩትም ነበር። ሙሉ አካውንቱ ላይ እኔን ቪዲዮ ነው ፖስት የሚያደርጉት። ከዛ ሰዎች እየላኩልኝ ነበር ግን ትቼው ነበር። አሁን ግን በስርዓት ቴክስት እየላከልኝ ነው ሰው የመርጌታን ስልክ ረበለው እኔ አይደለሁም የኔ አካውንት አይደለም። እና ከቻላችሁ ደግሞ ሪፖርት አድርጓቸው። እኔ መድኃኒዓለም ነው ልጅ ይሰጠኝ። እባካችሁ ደህና ደሩ። ልዩና ቅዱስ በመባል የሚታወቁት ጥንዶች ሚዲያ ላይ ይታወቃሉ። በታዋቂ ሰዎች ስም የመርጌታን ስም ተጠቅመው ቢዝነስ የሚሰሩ ሰዎች አሉ ማለት ነውና እኔ የገረመኝ የኢትዮጵያ ሕዝብ በቃ የሆነ አፈር ከበላ ልጅ ትወልዳለህ ቢባል አፈር ይበላል። ድንጋይ ብግጥ ምናምን ቢል ራሱ ይሞክራል ብዬ አስባለሁና የትኛው ምድራዊ ኃይል ነው ልጅ እንድትወልዱ የሚያደርጋችሁ? ከእግዚአብሔር ውጭ ምንም ነገር የለም። እውነቴን ነው የምላችሁ። ወዱ በታዋቂ ሰዎች ስም የሚያጭበረብሩ ሰዎች ስላሉ ይሄ መማሪያ የሚሆናቸዋል። ያው ልዩና ቅዱስን ብዙዎቻችሁ ሚዲያ ላይ ታውቋቸዋላችሁ።
እንግዲህ በእነሱ ስም እንደዚህ እየተባለ ነው እንደሰማነው ነው ከአንደበታው። ያው ጉዳይ የገነት ንጋቱና የቲክቶከራው ጉዳይ ነው መነጋገሪያ ሆኗል። እስቲ የሆነ ቪዲዮ እናያለን፣ ግን ሙሉ ቪዲዮን ኮመንት ላይ ገብታችሁ ታዩታላችሁ። ግን ቪዲዮን ነው ሐሳባችሁንም አንዳው ቲክቶከር የስጋ አምባሳደር ትሆናለች። ስጋ ከቻ ከዛም በኋላ የስጋ አምባሳደር ትሆንና ስራውን ትቀበልና ሶሻል ሚዲያ ላይ ታስተዋውቃለች። ቲክቶከር ነው የካሊብ ማናት የእንትናና ቃል ባባ ሰውን ጥሩ ላይ የማጠግቦ የማንችሎትና አውቃቸው በመምረስ ላይ እና ቃል ነው። ከዛም በኋላ ትጠይቅና ሚዲያ ላይ ይህን ማስታወቂያ መስራት ትጀምራለች። ስትሰራ ሰዎች ስለምትታይ ሰዎች እየደወሉ ስልክ ቁጥራቸውን ስጭን እኛ ምንዘዝ ካሉ ሰዎች መካከል አንዷ ምን ነኝ እውነት ለመናገር። ከዛ በኋላ እኔ ግን ደስ የሚለው እንደዚህ ዝባዝንኬ ነገር ስለማድረግ እዛው አንቺ አዘሽ እዛው አንቺ ጨርሰሽ ምናምን ብያት ነው እረስቸዋለሁ። አላስገባሁም ዛሬ ራሱ ገንዘብ ነው ይገርም አላስገባለሁ እና እንደዛ ነበር ማድረግ የነበረው። እሷ ጋር ተደውልና ስልክ ቁጥር ትቀበልና ሰዎቹ ጋር ባለቤቱ ጋር ተደውልና እኔ ለምን አልሰራላችሁ እኔ ለምን ይሄን ነገር አብሬያችሁ ለምን አልሰራም ብላ ትጠይቃቸዋለች። ሰዎቹ ደግሞ ደውለው ለዚህኛዋ ቲክቶከር ይነግሯታል። እቺኛዋ ቲክቶከር ደግሞ ወጣ ስም ሳትጠራ የሆነች ሰው እንደዚህ ብላ ትልቅ ሰው ናት እንደዚህ ብላ ቪዲዮ ሰራች። ከዛም ይሄ ቪዲዮ ሲሰራጭ ድጋሚ ልጅቷ ትመጣና ልጅቷ ጋር ቪዲዮውን አጥፊልኝ እኔ እንደዚህ ለማለት አይደለም እንዴት እንደዚህ አይነት ቪዲዮ ትሰግለኛለች ብላ ልጅቷ ድጋሚ ቴክስት አድርጋ ታናግራታለች ማለት ነው። መጀመሪያ ነበረ እንጂ ለመነጋገርም በክብርም ለመጠየቅ ምን ማድረግ ነበረብሽ? ልጅቷን ጠይቀሽ እኔ አብሬሽ ብሰራ ደስ ይለኛል፣ እንዴት ነው እኔንስ መጨመር ትችላላችሁ ብለሽ ማስታወቂያ የሰራችኋል ስልክ የሰጠችልሽ ሳታናግሪ ባለቤቶቹን ያናገርሽው ለጥቅም ነው እንጂ እሷን እንትን ብለሽ ራስሽን ታሰሪ ነበር ቢሳካ አይደል እንዴ? ስለዚህ ልጅቷ ሚዲያ ላይ ወጥታ ተናገረች፣ ትክክል ነው። ከዛም ከተናገረች በኋላ ደግሞ አሁን ሚዲያ ላይ ወጥተሽ ቪዲዮውን አጥፊ ማሪ ካፈሩ አይመልስልኝ ነው ትዛዙ ስሚናቁ እንደ ቪዲዮ ናት። እስቲ ኮሜንት ላይ ሐሳቤን ምንም ማጥያት የለውም ይሄ ጉዳይ። ዳኒና በርጤሜዎስ ልጅ ዳውድና አዶናይ ማለት ምንድነው? ፊልም ነው እየሰራችሁብን ያለ እኛ ማለት ግራ ነው ይገባና። እሺ ይሄ ልጅ ደግሞ ሳሞኑን እንደምታውቁት ከሆነ በዳና አድማሱ ሙዚቃ የፈመሰው ልጅ ነው እና እሱም ከነሱ ጋር ሆኖ ምናምን አንድ ላይ ምናምን ቪዲዮ ሰርተዋል። ልጅ ዳውድና አዶናይ ምናምን አንድ ላይ ነበሩ። ከዚህ በፊት እንደምታውቁት ከሆነ በርጤሜዎስና ልጅ ዳውድ አንድ ላይ ነበር ቪዲዮ የሚሰሩት። ዛሬ ደግሞ ልጅ ዳውድና ከዛ ጃኒ ከዛ ይሄ ደግሞ አዶናይ ጀማ ምናምን ብሎ አዲስ ልጅ ሳሞኑን የፈመሰው ማለት ምንድነው? ፊልም ነው እንደ እስኪ እናንተ እስከዚህ ፊልም ነው ያያችሁት? ሐሳባችሁ ኮሜንት ላይ አረ የፈለጉትን ይስሩ። ኬት አዶናይ እንዴት ነበር? ደህና ነበር። በጣም ደህና አዶናይ ነበር። ኬት ጆን ዳንኤል እንዴት ነበር? አስወጣችሁ። አረ ጃኒ ሰዎች ይፈትኗታል። እንግዲህ በጣም መስኪን ነች። እኔ በጣም ነው የምወዳት። በጣም ተንኮለኛ ነው። አማርኛ የማይሰማ መስሏችሁ ነው? በጣም ነው አማርኛ የሚችለው። በጣም ተመልከቱ። እዚህ ጋር እንግዲህ ከአዶናይ ጋር የሰራው ልጅ ነው። አዶናይ ነው የሚባለው ይሄ ልጅም አጋጣሚ ከጃኒ ጋርም ሰርተዋል። ሰው አዶናይና ጃኒ እንደተለያዩ ነው ሚዲያው ላይ የሚወራው አሁንና አልተለያዩም ምናምን ይላሉ አንዳንድ ሰዎች። ተለያዩም አልተለያዩም ኖርማል ጉዳይ ነው። የጉዳይ በቃ ማለት የግል ጉዳያቸው ይመስለኛል። መነጋገር መሆን ያለበት አይመስለኝም። ሌላኛው አነጋጋሪ ጉዳይ አመለሰትም ውጪ እንግዲህ ዛሬ ፖድካስቷ ላይ ማንን አቅርባ ነበረ? አርብ ማለት ነው ፖድካስቷ የሚለቀቀው ያሲንን አቅርባ ነበርና ስለ ሲክስ ፓክ ያወሩበት እና አንዳንድ አስገራሚ ነገሮች ማይሳም ነበርኩኝ። አላምርም ነበር አመዳም ረቴቴ ይጨርስ ሲክስ ፓክ አለኝ ማለት ከታመጣ ደስ ይላል። ስፖርተኛ እኮ ነኝ። ስፖርት ሰርተህ ነው ረሃብ ሲክስ ፓክ አስወጣል። ከ20 ዓመት በላይ የሚበልጣትን ሴት ማግባት መጨረሻው ይሆናል። ድሬዳዋ ተወልዳ በአሁኑ ሰዓት በአሜሪካ ኒውዮርክ ነዋሪ የሆነችው የ56 ዓመቷ ሮዛ በ30ዎቹ መጀመሪያ የሆነ ወጣት በማግባት በሶሻል ሚዲያ መነጋገሪያ ሆኖ ነበረ። ከላይ ቪዲዮን እንደምትመለከቱትም ከፍቅረኛዋ ጋር ሆና የምትለቃቸው ቪዲዮዎች ብዙ አስተያየቶችን እያስተናገደ ቢሆንም ሁለት ጥንዶቹ ግን ሳይከፉ በቀልድ መልክ ምላሽ እየሰጡ ነበረ። በተለይ ደግሞ እንዲህም ብላ ጠይቀው ነበረ። ስማኝ ፍቅር ወይ ነው ያለው ባልሽ ይወድሻል ወይ ለገንዘብ ነው ያገባሽ? ለምን ሰው ምንድን ነው የምታቸው? እኔ የምላቸው ምናልባት በጣም ነው የሚያሳዝነው። ባልሽ ይወድሻል ብቻ ሳይሆን ይሞትልኛል ብያቸው። እሺ
ታዲያ ሮዛ መኪና ጭምር ገዝታለት ወደ ኒውዮርክ ሄዳ እግሯ እንደረገጠ ጎልማሳው የ16 ሚሊዮን ግምት የሚያወጣ የተባለውን መኪና ሽጦ ስልኩንም ዘግቶ ደብዛው እንደጠፋባትም ተገልጿል። እሷም በአሁኑ ሰዓት እየየዋን የቀጠለች ሲሆን በአሁኑ ሰዓት እንግዲህ አብዛኛው ወጣት በእድሜ የምትበልጠውን በማግባት ላይ ተጠምዷል። በዚህም አንዳንዶች ፍቅር ኃያል ነው የሚል ማስተባበያ የሚሰጡ ሲሆን እናት መረጃ በበኩሉ ሁሉም በልኩ ሁሉም በጊዜው ያምራል ይላል። እናንተስ በዚህ ላይ ምን ትላላችሁ? ሐሳባችሁን በኮመንት ላይ ስጡበት። ስታለቃቅስ ይዋት እንግዲህ እዚህ ጋር አሁን ፍቅሯ ነው ወይስ ንብረቷን ነው እያስለቀሳት ያለው? እሱም ብቻ ነገሩ ላይ ሰዎች ተለያዩም አብረው ሆኑም የግል ጉዳይ ነው ሁልጊዜ። ነገር ግን አንድ ጊዜ ሁሉም ነገር በልኩ ቢሆን ጥሩ ነው። ማንንም ሰው ወንድ መብለጥ አለበት ይባላል አይደል? ወንድ ቢበልጥ አሪፍ ነው ይባላል። አንዳንዴ ወንድ ሲያንስ ደግሞ የሆነ በቃ የወጠጤ አይነት ነገር ሊሆን ይችላል ብዬ አስባለሁ። የነዚህን ሰዎች ጉዳይ ላወራላችሁ አይደለም። አሁን እንደተለያዩ ንብረት ይዞባት እንደጠፋ ምናምን እየተወራ ነው። የሱን እውነታ እንዲህ ነው ልላችሁ ሳይሆን እዚህ ሁሉም ሰው ደግሞ ቢኖረው በግሉ ብዬ አስባለሁ። ወይ ምንድነው የምትሰራው? ሆስተስ ነኝ። አውሮፕላን ላይ የወንድ ሆስተስ አለ በጣም አለ። ሆስተስ ነኝ በጣም ይገኛል። አንድ ቀን ግን እሄዳለሁ። ኧረ እንሄዳለን። አትራቂኝ እሺ። ተካ በሉ ለሚኩራ ናቸው። ኩሪም እንዴ ይሄኔ ፍቅር አይደለም እንዴ? ሆስተስ ነኝ አላልክም እንዴ? ነኝ እኮ የመኪና ማለት ነው። እንደዚህ ለሚኩራ ሰላም፣ እንዴት ነሽ? ከማን ጋር ነኝ? ከአብነት አለማየሁ ጋር። አብነት እንኳን አደረሰሽ። እንኳን አብሮ አደረሰ። እሺ 3 ጥያቄ ነው የምጠይቅሽ። 3ቱንም ከመለስሽ 1000 ብር እሸልምሻለሁ። 2ቱን ከመለስሽ 500፣ 1 ከመለስሽ 100። ያስማማናል አብነት? የመጀመሪያ ጥያቄ ከ1 እስከ 100 ባሉት ቁጥሮች ውስጥ ስንት ዘጠኞች አሉ? 9 አይደለም 18። ከ1 እስከ 9 ካሉ ቁጥር የለን። የት ቦታ ላይ ያሉት? በፍጥነት ቁጥር 1 እስከ 10 ካሽ እንደዚህ ያልሽ ንገሪ። 19 29 39 ያልሽ ንገሪ። ከ9 እስከ 49 ከ49 እስከ 59 ከ59 እስከ 69 ከ69 እስከ 79 እስከ 99 ከዛስ ከዛ 91 92 93 94 95 96 97 አለ 98 አልመለስሽም። 18 ዘጠኞች ነው ያሉት። ሁለተኛ ጥያቄ ሁሉም ሰው አለው። አንዳንዱ ገልጦ ያሳየዋል፣ አንዳንዱ ደግሞ ይደብቀዋል። ሲታይ ግን ደስ ይላል። ምንድነው? ሁሉም ሰው አለው። አዎ ሁሉም ሰው አለው። አንዳንዱ ፈገግታ ነው አብነት። ኧረ እኔ እሺ አልቻልኩም። ሬድኔ ጥምም ያለ ጠማማ ነው። እኔ ስንዴውኝ አሜሪካ ብገባ ፓስታ አድርጎኝ በእርዳታ ወደ ኢትዮጵያ መለስ ነበር። ቀላል ጥያቄ ልጠይቅሽ። 3000 ሲደመር 90 3090 3090 ሲደመር 10 3090 4100 3100 ቀሽ 3100 100 ብር አሸንፈሻል። ኦ ቴንክ ዩ። እንዴ ኧረ ተይ ሌላ ጥያቄ አለ። በእኛ ነኝ 100 ብር አስቸግሯታል። ቤተሰቦች የዛሬ ቪዲዮቻችን እነዚህን ይመስላሉ። ሀሳብ አስተያየቶቻችሁን በጨዋ መልኩ ኮሜንት ላይ ማድረጋችሁ እንዳትረሱ። ቪዲዮ ላይክ ካላደረጋችሁ ፕሊዝ በፈጠራችሁ ላይክ አድርጉ ፕሊዝ። ቻናሉንም ሰብስክራይብ አድርጉ። ቀጣይ በምርጥና በተሻለ ቪዲዮ አገኛችኋለሁ።